ዛሬ ላይ ያለንን ሀብት ያለንን አሴት እንዴት እጥፍ ማድረግ እንችላለን ወይ ደግሞ ደብል ማድረግ እንችላለን ለምትሉ ሰዎች ይሄኛው ቪዲዮ እስከ መጨረሻው ተከታተሉት። ከዛ በፊት ሰብስክራይብ ማድረጋችሁን እንዳትረሱት። ኦኬ ለረስ ዳብነት እንጀምር። ዛሬ ላይ ገቢ ላይ በመመርኮዝ አራት አይነት ሰዎች እዚህ ዓለም ላይ አሉ። እኔስ በየትኛው ተርታ ነኝ? እኛስ በየትኛው ተርታ ነን? በየትኛው ተርታ ብንሆን ነው ያለንን አሴት ያለንን ሀብት ደብል ማድረግ የምንችለው? የመጀመሪያው ኢ፣ ሁለተኛው ቢ፣ ኛው አይ ነው። ወደ መጀመሪያው ስንመጣ ኢ ስናየው ኢ ማለት ኢምፕሎይ ወይ ደግሞ ተቀጣሪ የምንለው ነው። እነዚህ ሰዎች እንግዲህ በአንድ ኦርጋናይዜሽን ስር ወይ ደግሞ በአንድ ተቋም ስር ነን ገቨርንመንታል ኦርጋናይዜሽን ሊሆን ይችላል፣ ገቨርንመንታል ኦርጋናይዜሽን ሊሆን ይችላል። በዚህ ስር ተቀጥረው የሚሰሩ ሰዎች ናቸው። በሰዓት ሊሆን ይችላል፣ ክፍያቸው በሰዓት ሊሆን ይችላል፣ በቀን ሊሆን ይችላል፣ በሳምንት ሊሆን ይችላል፣ በ15 ቀን ሊሆን ይችላል፣ በወር ሊሆን ይችላል። እነዚህ ሰዎች እንግዲህ ለብዙ ኮስት ወይ ደግሞ ለብዙ ክፍያዎች ተጋላጭ ናቸው። መጀመሪያ ላይ እነዚህ ሰዎች የሚያጠቃቸው ኮስት ወይ ደግሞ ክፍያ ቢኖር ታክስ ነው ወይ ደግሞ ግብር የምንለው ነው። እንግዲህ እነዚህ ሰዎች ወደ ሀብታም ማማ ወይ ደግሞ ሀብታም ለሆን ረዥም ጊዜ ይወስድባቸዋል። ሀብታቸውን ደብል ወይ ደግሞ እጥፍ ለማድረግ ረዥም ጊዜ ይወስዳል። እንዲሁም ደግሞ በጣም ከባድ ነው። ሲስተሙ አይፈቅድም። ብዙ ይሰራሉ፣ የሚያገኙት ግን ዝቅ ያለ ነው። ብዙ ይለፋሉ፣ ገቢያቸው እጃቸው ላይ የሚደርስ ከሚባለው ጥቂት ነው ወይ ደግሞ ርቀት ላይ ካለው ዝቅ ያለ ነው። የተጣራ ሀብታቸው ዝቅ ያለ ነው። እነዚህ ሰዎች ወደ ሀብታም ማማ ወይ ደግሞ ሀብታም ለመሆን ያላቸውን አሴት እጥፍ ለማድረግ ይከብዳል። ሲስተሙ ከባድ ነው። በዚህኛው ሲስተም ወይ ደግሞ በዚህኛው አዙሪት ሀብታም የሆኑ ሰዎች እምንት ወይ ደግሞ ጥቂት ናቸው። እኔስ በየትኛው ተርታ ነኝ? ሁለተኛው ጋር እንምጣ። ሁለተኛው ኤስ ወይ ደግሞ ሰልፍ ኤምፕሎይ የምንላቸው ሰዎች ናቸው። ሰልፍ ኤምፕሎይ ማለት ራሳቸው ሰርተው ራሳቸው የሚከፍሉ ሰዎች ናቸው። እነዚህ ሰዎች ከኢ ወይ ደግሞ ከኤምፕሎይ ወይ ደግሞ ከተቀጣሪዎች ትንሽ የተሻሉ ናቸው። ራሳቸው ይሰራሉ፣ ራሳቸው ክፍያውን ይከፍላሉ። ለምሳሌ አንድ ሱቅ የራሱ ሱቅ ያለው ሰውዬ ሱቁን ይሰራል፣ ሱቁን ይሸጣል፣ ራሱን ይከፍላል። ክሊኒክ ያለው ሰው ለምሳሌ ክሊኒክ ወይ ደግሞ ዳክተሮች የራሳቸው ክሊኒክ ይከፍታሉ። ክሊኒክ ውስጥ ራሳቸው ይሰራሉ፣ ራሳቸው በራሳቸው ይከፍላሉ። በእርግጥ እነዚህ ከኢ የተሻሉ ናቸው። የሚከፍሉት ክፍያ ቢኖር እነዚህም ለግብር ወይ ደግሞ ለታክስ ተጋላጭ ናቸው። ግን ከኢ ወይ ደግሞ ከኢምፕሎይ የተሻሉ ሰዎች ናቸው። ወደ ሀብታም ማማ ወይ ደግሞ ሀብታም ለመሆን እነዚህ ከኢ ትንሽ የተሻለ ነው። ሲስተማቸው ትንሽ ከበድ ወይ ደግሞ ያሉበት አዙሪት ትንሽ ከበድ ቢል እንኳን አሪፍ ነው። ከኢ ይሻላል ወደ ሀብታም ለመሆን። በእርግጥ ረዥም ጊዜ ይወስዳል። በአጭር ጊዜ መሆን አይቻልም። ሲስተሙ አይፈቅድም። በዚህኛው ወደ ሶስተኛው ስንመጣ ቢ ነው። ሲስተምን አንድ ጊዜ ቢ ወይ ደግሞ ቢዝነስ ማን ወይ ደግሞ ቢዝነስ ውመን የምንላቸው ናቸው። እነዚህ አንድ ጊዜ ሲስተማቸውን ይዘረጋሉ። ሲስተማቸውን ከዘረጉ በኋላ ሲስተማቸው በየሰከንዱ፣ በየደቂቃው፣ በየሰዓቱ፣ በየቀኑ፣ በየሳምንት፣ በየወሩ፣ በየ15 ቀኑ ክፍያቸው ይከፍላል ወይ ደግሞ ገቢ ያስገባላቸዋል። ግዴታ መስራት አይጠበቅባቸውም። ባለቤቱ ግዴታ መስራት አይጠበቅበትም። ሲስተሙ አንድ ጊዜ ላንች ወይ ደግሞ ከተዘረጋ በኋላ ራሱ ሲስተሙ ራሱን ኦፕሬት ወይ ደግሞ በሌላ ሰዎች ኦፕሬት እየተደረገ ብዙ ገቢ ያስገባላቸዋል። ይሄኛው አሪፍ የሆነ በጣም ሀብታሞች የሚጫወቱት ጌም ቢኖር አንደኛው ጌም ይሄኛው ነው። ይሄ በጣም አሪፍ የሆነ ነገር ነው። አንድ ሲስተም ትዘረጋላችሁ። ሲስተሙ ኤቭሪ ታይም፣ ኤቭሪ ሰከንድ፣ ኤቭሪ ሚኒት ለእናንተ ኢንካም ያስገባል ማለት ነው። በየትኛው ተርታ ናችሁ? አሁንስ ራሳችሁን አገኛችሁ? በየትኛው ተርታ ብሰራ ነው በጣም ሀብታም የምትሉ ሰዎች በዚህኛው ለምሳሌ በዚህኛው አንድ ምሳሌ ብናነሳ ማርክ ዙከርበርግ ፌስቡክን አንድ ላንች አደረገ። ከዛ በኋላ ኢንካም ወይ ደግሞ ገቢው ኤቭሪ ሰከንድ ኤቭሪ ታይም ኢንካሙ ወደሱ ፍሎው እያደረገ ነው ማለት ነው። ወደ መጨረሻው ስንመጣ አይ ብለነው ነበር። ኢንቨስተር ወይ ደግሞ ኢንቨስት የሚያደርጉ ሰዎች ናቸው። ይሄ እንግዲህ በጣም አንደኛ አሪፍ እኔም በጣም የምወደው ቢሆን ይሄኛው ተርታ ወይ ደግሞ ይሄኛው ሲስተም ነው። ኢንቨስተር የምወደው ነው። ይሄ እንግዲህ እነዚህ ሰዎች በጣም አሪፍ የሆነ ገቢ የሚያስገቡ ሰዎች ቢኖሩ ኢንቨስተሮች ናቸው። የሆነ ነገር ላይ ወይ ደግሞ የሆነ አሴት ላይ አፕሪሺዬሽን አሴት እና ዲፕሪሺዬሽን አሴት አለ። አፕሪሺዬሽን አሴት ላይ ኢንቨስት ያደርጋሉ። ዲፕሪሺዬሽን አሴት ላይ ኢንቨስት አያደርጉም። አፕሪሺዬሽን አሴት ማለት ሁሌ ወደፊት ወይ ደግሞ ክፍያ ወይ ደግሞ ገቢ የሚያስገባላችሁ ንብረት
አሴት ነው። እንግዲህ እነዚህ ሰዎች እዚህ ጋር እነሱ የሚያደርጉ ነገር ቢኖር በገንዘባቸው ወይ ደግሞ በጊዜያቸው ነው ጨዋታው የሚጫወቱት። አንዴ ገንዘባቸውን ኢንቨስት ያደርጉበታል። እነሱ ሄደው ኦፕሬት አያደርጉ። ገንዘባቸው ራሱ ገንዘብን ሰርቶ ገቢው ያስገባላቸዋል። አሪፍ የሆነ ኢንካም የሚያገኙ ሰዎች ቢኖሩ እኛው ተርታ ያሉት ናቸው። እንግዲህ እናንተም የያዛችሁትን ሀብት ደብል ለማድረግ በየትኛው ተርታ ልሰራ እችላለሁ ወይ በየትኛው ተርታ ብሰራ ነው ለምትሉ ሰዎች ከነዚህ አራቱ መምረጥ ይኖርባቸዋል። በእርግጥ እኔ ሜንሽን የሚያደርጋችሁ በአይ ተርታ ወይ ደግሞ በቢ ተርታ ብሰሩ በጣም ነው። ከቢ የበለጠ በአይ ላይ ብትሳተፉ በጣም አሪፍ ነው። ወደ አፕሪሺዬሽን አሴት ስንመጣ ምንድነው አፕሪሺዬሽን አሴት? አፕሪሺዬሽን አሴት ማለት ንብረት ነው። ንብረቱ ሁሌ እናንተ ገቢ የሚያስገባ ወደፊት መጨመር የሚችል ዋጋው መጨመር የሚችል የማይጠፋ ንብረት ላይ ኢንቨስት ማድረግ መቻል አለባችሁ። ስለዚህ የማይጠፋ ንብረት ሁሌ ገቢ የሚያስገባላችሁ ንብረት አፕሪሺዬሽን አሴት እንለዋለን። ለምሳሌ ቤት ሊሆን ይችላል፣ መሬት ሊሆን ይችላል፣ ሪል ስቴቶች ላይ ሊሆን ይችላል። ጀስት አፕሪሺዬሽን አሴት እንላቸዋለን። ሌላኛው ዲፕሪሺዬሽን አሴት የሚባል አለ። ወርሚን ላይክ ነው ዲፕሪሺዬሽን አሴት። ዲፕሪሺዬሽን አሴት የምንላቸው ለምሳሌ አንድ ሰው የሆነ ነገር በቃ ለጊዜው ለመጠቀም ኢንቨስት የሚያደርግበት ነገር ሊሆን ይችላል። መኪና ሊሆን ይችላል። ራሱ የሚኖርበት ቤት ራሱ ገዝቶ ዝም ብሎ የሚኖርበት ከሆነ ኮስት ነው። ኮስት ይኖረዋል። ይሄኛው ቤት ኮስት ስላለው ዲፕሪሺዬሽን አሴት እንለዋለን። ግን አንድ ቤት ገዝቶ የሚያከራይ ከሆነ ለሱቅ የሚያከራይ ከሆነ መልሶ የሚሸጠው ከሆነ ለትርፍ የሚጠቀመው ከሆነ አፕሪሺዬሽን አሴት ይሆናል ማለት ነው። ስለዚህ አፕሪሺዬሽን አሴት ላይ ዛሬ ኢንቨስት ማድረግ መቻል ይኖርባችኋል። ሀብታችሁን እጥፍ ለማድረግ ወደ አፕሪሺዬሽን አሴት መምጣት መቻል አለባችሁ። ያላችሁን ሀብታችሁን አሴት ደብል ለማድረግ ኢንቨስት ብታደርጉ አሪፍ ነው። ስለዚህ በአፕሪሺዬሽን አሴት ኢንቨስት አድርጉ ዛሬኑ። ግን አፕሪሺዬሽን አሴት ስንመጣ እንዲቀላል ምናምን ኢንቨስተር መሆን እንዲቀላል ነገር አይደለም። መጀመሪያ ላይ በደንብ ማጥናት መቻል አለባችሁ። በየትኛው ኢንቨስት ባረግ፣ እንዴት ኢንቨስት ባረግ፣ ኢኮኖሚው ወዴት እየሄደ ነው፣ ኢኮኖሚ በየትኛው ነው ዲማንዱ ከፍ ያለ፣ በየትኛው ነው ሰፕላይ ከፍ ያለ የሚለውን የትኛው ሰፕላይ እና ዲማንዱን በደንብ መለየት መቻል አለባችሁ። እንዲሁም ደግሞ የሀገሪቱን ኢኮኖሚ እንዲሁም ደግሞ በዓለም አቀፍ ደረጃ ኢኮኖሚው መመልከት መቻል አለባችሁ። ኢኮኖሚው በዚህኛው ዓለም ይጨምራል ወይስ ይቀንሳል የሚለውን በደንብ ማጥናት መቻል አለባችሁ። እንዲሁ ቀላል ነገር አይደለም። ዘው ብላችሁ የምትገቡት እኔ ስላልኳችሁ አይደለም። እንደሚባለው ቀላል አይደለም። የተለያየ ስኪል ወይ ደግሞ እውቀት ይፈልጋል። ከዛ በፊት በደንብ ማጥናት እንዴት ኢንቨስት ማድረግ እንዳለባችሁ፣ ምን አይነት ነገር ላይ ኢንቨስት ማድረግ እንዳለባችሁ ማወቅ መቻል አለባችሁ። ይህን ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። ስቴይ ብለስ